የካይዘን ትግበራ እንደኛ ተቋም እንዲጀመር የተደረገው በ2014 በወቅቱ የፍትህ ስርዓት መሻሻልና ለውጥ ስራ አመራር ዳይሬክቶሬት ሰልጣኞችን በመመልመል የንቃተ ህግና ትምህርትና ስልጠና ደግሞ ካይዘን ዩኒቨርሲቲ ጋር በመተባበር ለተቋማችን ሰራተኞች ስልጠና እንዲሰጥ ተደረገ። ለጊዜው ስልጠና ለሁሉም ሰራተኛ ቢያስፈልግም ቀጥታ የካይዘን ትግበራ ሊሰሩ የሚችሉ የስራ ክፍሎች ተመርጦ ከንብረት ክፍል ከላይብረሪና ከመዝገብ ቤት ተመርጦ ስልጠና እንዲወስዱ ተደረገ ማለት ነው። ይህ ሲባል የቅርንጫፍ ጽሕፈት ቤቱም ጭምር ሁሉም ቅርንጫፍ ጽሕፈት ቤቶች ላይ ለውጥ አለ። ይሁን እንጂ ቦልድ ሆኖ ለጊዜ የወጡት የዘንድሮ ዓመት ስልጠና ጭምር ማለት በአዲስ መልክ ዘንድሮም ስልጠና ተሰጥቶ ነበር። የካ ቅርንጫፍ ጽሕፈት ቤት፣ አቃቂ ቃሊቲ ቅርንጫፍ ጽሕፈት ቤት እና ቂርቆስ ክፍለ ከተማ ናቸው ማለት ነው። ሶስቱም ቅርንጫፍ ጽሕፈት ቤቶች ላይ ጥሩ የሚባል የካይዘን ትግበራ ተሰርተዋል። ካይዘን ምንነት ሰራተኞች ተረድተው ካይዘን ማለት ያው ቲም ወርክ መሆኑን አውቀው ካይዘን ማለት በየዕለቱ በሚኖሩ መሻሻሎች በየዕለቱ በሚኖሩ ጥረቶች ቀጣይነት የጽሕፈት ቤቱን ግብ ለማሳካት የሚያግዝ የለውጥ መሳሪያ መሆኑን ተረድተው ስራ ላይ መግባታቸው ይታወቃል። በዚህ ጽሕፈት ቤት የካይዘን ትግበራን በተመለከተ በዋነኝነት ይህንን የአሰራር ብክነቶችን በማስወገድ በተለይም ካይዘን እንደሚታወቀው የሚያግዘው የአሰራር ልምዶችን እና ብቃትን ማሳደግ በመሆኑ ይህንን የአሰራር ልምድ ወይም ደግሞ ብቃት ለማሳደግ እንቅፋት የሚሆኑ ብክነቶችን ከመለየት አንጻር በዚህ ጽሕፈት ቤት በመዝገብ ቤቶቻችን ብሎም በንብረት አያያዝ ከዚህ በተጨማሪም በላይብረሪዎቻችን አካባቢ ላይ በአግባቡ እየተተገበረ ይገኛል። ካይዘንን በመተግበር ዋነኛ የጽሕፈት ቤቱ ግቦች መካከል የፍትህ አሰጣጥ ጋር በተያያዘ ከተደራሽነት ጋር በተያያዘ ብሎም ከዚህ ጋር በተያያዘ ከሰብአዊ መብት ማስከበር ጋር በተያያዘና ከሀብት አጠቃቀም ጋር በተያያዘ ያሉንን ግቦች ለማሳካት ምን ያክል ረድቶናል፣ የቱ ጋር ረድቶናል የሚለውን ነው። ካይዘን አዚስ ታይም እዚህ ጋር ሌቭል ደርሰናል ብለን ውጤቱን የምንገልጽበት መሳሪያ አይደለም። በየዕለቱ መሻሻልን፣ በየዕለቱ ለውጥን፣ በየዕለቱ ግቦቻችን ላይ ለመድረስ የሚያስችለን መሳሪያ በመሆኑ አሁን ባለው ሌቭል ግን በዘፈቀደ የነበረውን የመዝገብ ቤት አያያዛችንን በጥራት በፍጥነት የምናይበትን ወይ እንድንሰራ ረድቶናል። ከሀብት አጠቃቀም ጋር በተያያዘ የምናይ በተለይ የማያስፈልጉ ንብረቶችን ከማስወገድ የሚያስፈልጉ ንብረቶችን በጥራት ከማስቀመጥ ብሎም ንጽህናን፣ ጽዳትን ከመጠበቅ አልፎ ከዚህም አልፎ ስታንዳርዳይዝ በማድረግ በማስለመድ ሁሉም ሰራተኛ በመግባባት እንዲሰራ አስችሎናል ማለት ነው። የካይዘኑ ስልጠና ከመውሰዳችን በፊት መዝገብ በሚፈለግበት ጊዜ መዝገቡን በቀላሉ ለማግኘት በጣም አስቸጋሪ የሆነበት ተዘበርቆ የተቀመጠበት ሁኔታዎች ነበሩ። አንደኛ ይህም ደግሞ ጊዜን ሲያባክን ነበር። በተፈለገው ጊዜ ሰዓት ውስጥ ለማግኘት በጣም አስቸጋሪ ሁኔታ ነበርና አሁን ግን ከስልጠና በኋላ ያ ስልጠና በወሰደው ግንዛቤ የሚፈለገውን መዝገብ በአጭር ደቂቃና በሰኮንዳት ውስጥ የማግኘት ሁኔታውን የፈጠረ መሆኑ በመሰልጠናችን ያገኘነው ጥቅም አንደኛ ቢሮአችንን ንጹህና ጽዱ አድርገናል። ሁለተኛ ለስራ አመቺ እንዲሁም ለሰራተኛው ማለት ነው። ማንም አንድ ሰራተኛ እንኳን ቢጎል ሌላው ሰራተኛ ምንም አይነት ነገር እንትን ሳይጎልበት ያለውን ፋይል አውጥቶ ለኃላፊም ሆነ ለባለ ጉዳይ ይሰጣል። ምንም ችግር አይፈጥርበትም። አሁን እዚህ ጋር ሆኖ በካይዘን ደረጃ በመደርደሩ የሚጉላላ ሰራተኛም የለም፣ ባለ ጉዳይም የለም።
ጽሕፈት ቤቱን ታዩታላችሁ። ሲታይ ከመጀመሪያው ስትመለከቱት በጣም ውብ ማራኪ እንዲሆን ያስቻለው ከጽዳት ከጥበቃዎች እስከ እኔ ድረስ እስከ ኃላፊ ድረስ በአንድ ላይ በትብብር የሚሰሩበት በመሆኑ ነው። ይህንን ስራ በተመለከተ በተለይም ከጽዳት ከጥበቃ አልፎ ከመዝገብ ቤት ከዳታ ከሰው ሀብት ከአስተዳደር ፋይናንስ ሰራተኞች ጋር ስናይ የጽሕፈት ቤቱ ከመጀመሪያ ምቹ እንዲሆን የሚገመት የሚታወቅ ወጥ የሆነ አሰራር እንዲኖረው በተለይም አንድ ተገልጋይ በዋነኝነት የካይዘንም የሚደግፈው የሚጠቅመው የእኛም ግብ የሆነው የተገልጋይ እርካታ ማሳደግና ማርካት ስለሆነ ከእሱ ጋር በተያያዘ አንድ ባለ ጉዳይ ከያዘ ጉዳይ አንጻር ምን ያክል ጊዜ ቆይቶ ይሄዳል የሚለውን በተመለከተ በዜጎች ቻርተር መሰረት የተቀመጠውን ስታንዳርድ ሚት ለማድረግ ከመረጃ ደስክ ጀምሮ እስከ ኃላፊ ድረስ የሚስተናገድበት ወይ ለመዘርጋት የሚያግዝ በመሆኑ ይህንን ስራን በተመለከተ የካይዘን ካብ ኮሚቴ ስላለ በዚህ ኮሚቴ እየተገመገመ እየተሰራ ወጥና ግልጽ የሆነ አሰራር እንዲኖረን ስላገዘን ካይዘን በዚህ ልክ በሰፊው መልኩ አግዞናል። አላስፈላጊውን ለይተን ወደሚወገደው በዋና መስሪያ ቤት አማካኝነት ከሰጠን በኋላ የተቀረውን በዚህ አይነት ሁኔታ አደራጅተን በካይዘን ሲስተም መሰረት መስራት ጀመርን። ከዛ በኋላ ስራውን ከጀመርን በኋላ አንደኛ ጊዜያችን ቆጥቦልናል፣ ሁለተኛ አላስፈላጊ እቃ ዝም ብሎ ተከማችቶ እንዳይቀመጥ ረድቶናል፣ ሶስተኛ ደግሞ ኢፌክቲቭሊ እንድንጠቀምበት እቃዎች አገልግሎት እንዳይቀመጡ አድርጎ ስራ እንድንሰራ ተደርጓል። ከካይዘን በቀጣይ የምንጠብቀው ነገር ቢኖር የተገልጋዮቻችን እርካታ በእጅጉ ከነበረው በላይ በማድረግ ከነበረው እጅግ በሰፋ መልኩ የምናረካበት ወይም ደግሞ የፈለጉትን ውጤት በፈለጉት ጊዜ የምናደርስበት ግልጽ ወጥ የሆነ አሰራር እንዲኖረን ያግዘናል ብለን አስባለሁ። ቅርንጫፍ ጽሕፈት ቤታችን ካይዘንን በሚመለከት ኮሚቴ ያቋቁመን ስራዎችን ቀጣይነት ባለው መልኩ መሻሻሎች እንዲኖሩ ስራዎችን እያከናወንን ቆይተናል። ሰራተኛውን ከስራ ጋር ለማገናኘት እንዲሁም ደግሞ የስራ ቦታውን ምቹ ለማድረግ ዘርፈ ብዙ የሆኑ ስራዎችን ስናከናውን ቆይተናል። ለማሳያነት በተቻለ አቅም ቢሮአችንን ለስራ ምቹ እንዲሆን ሰራተኛው የሚሰራውን ስራ በመለየት በየክፍሉ የማደራጀት ስራ ተሰርቷል። ለምሳሌ መዝገብ ቤቶችን እንዲሁም ደግሞ ዳታ ኢንኮደር እንዲሁም ስታቲሻን የሚባሉ የስራ መደቦችን በአንድ ላይ ሆነው ስራውን እንዲያከናውኑ በሚያመች መልኩ መዛግብት ከፖሊስ ጣቢያ ሲመጡ ጀምሮ የሚመዘገቡበት እና ከጽሕፈት ቤቱ ወጥተው ወደ ተለያዩ ቦታዎች ወደ ፍርድ ቤት ሊሆን ይችላል ወደ የጣቢያዎች የሚሄዱበት ሁኔታ በአንድ ክፍል እንዲሆኑ በማድረግ 3 አደረጃጀቶችን ለመስራት ጥረት ተደርጓል። ይህ የሚያሳየው ስራዎች ሲሰሩ ሰራተኛውና ስራው አንድ ላይ ሆነው ውጤታማ ቀልጣፋ የሆነ አገልግሎት መስጠት በሚያስችል መልኩ የተደራጀ መሆኑን ለማየት የሚያስችል ነው። የመዝገብ ቤቶችን አደረጃጀት ስናይ ደግሞ ማንኛውም ሰው በቀላሉ
መዛግብቶቹ ምን ምን እንደሆኑ ለመለየት በሚያስችል መልኩ አደረጃጀቶች ተሰርተዋል። ቀጥታ የሚመጡ ከፖሊስ ጣቢያ የሚመጡ መዛግብት የሚያልፉበት አንድ መዝገብ ቤት እንዲኖረን አድርገናል። እንዲሁም ደግሞ ውሳኔ ያገኙ መዛግብት የሚቀመጡበትን ክፍሎች በየዓመተ ምህረት ለይተን በመዝገቡ አይነት የሴቶችና ህጻናት ለብቻ፣ የሌሎች መዛግብቶች ለብቻ እንዲደረጉ ተደርገዋል። ከዚህም በተጨማሪ ውሳኔ ያገኙና የተቋረጡ መዛግብትን ከፍርድ ቤት ሲመጡ የተቋረጡ መዛግብት ለብቻው ተለይቶ እንዲቀመጥ፣ የትኛውን ፖሊስ ጣቢያ መምሪያ ሲመጣ መዝገቡ የት እንዳለ ያውቃል። ዝርዝር መረጃም ለማግኘት ዳታም ለመያዝ በሚቀልና በሚያመች መልኩ ተደርድረው ወይም ተሰትረው የተቀመጡበት ክፍል ነው ያለን። ከዛም ውጪ ደግሞ ከ90ዎቹ ወደዚህ 2002 2004 ያሉ መዛግብትም እንዲሁ ለብቻቸው በአንድ ክፍል ተደራጅተው እንዲቀመጡና በቀላሉ ማንኛውም ሰው መጥቶ ሊያገኛቸው በሚችለው መልኩ ተስተካክለው የተቀመጡበት ሁኔታ ነው ያለው። ለምሳሌ እቃዎች፣ ግብአቶች፣ መዛግብቶች የሚገባቸው ቦታ በመቀመጥ በመደርደር ማራኪ የስራ ቦታ ተፈጥሯል ማለት ይቻላል። ሌላ ከጊዜ አንጻር ስናይ በበቂ ሁኔታ የምንፈልገው መረጃ የማግኘት እድል ተፈጥሯል። ሌላ ብክነት ተወግዷል። ብክነት ማለት የጊዜ ብክነት፣ የጉልበት ብክነት፣ የንብረት ብክነት እና የመሳሰሉት ብክነት እንዲወገድ ተደርጓል። በአጭሩ ምርትና ምርታማነት ተጨምሯል። አገልግሎት አሰጣጡ የተሻለ ሆኗል። ባለጉዳይ ያለምንም እንግልት አገልግሎቱን በጥራት በቅልጥፍና እያገኘ ስለሆነ ጥሩ ለውጥ መጥተዋል። ሌላው የቢሮ አደረጃጀት ደግሞ የንብረት አቀማመጥን የሚመለከት ነው። እሱም ክፍል እንዲሁ ቢን ተደርጎባቸው ሁሉም እቃዎች በአይነታቸው እንዲሁም በየዘርፋቸው ተሰድረው እንዲቀመጡ ተደርገዋል። ይሄም እንግዲህ አንደኛ ምቹ የሆነ የስራ ኢንቫይሮንመንት ከመፍጠር አንጻር፣ ሁለተኛ ደግሞ በቀላሉ የትኞቹ እቃዎች የት እንዳሉ ለመለየት በሚያስችል መልኩ የተቀመጠ ስለሆነ በቀላሉ ማንኛውም ሰው ለማግኘት በሚችልበት ሁኔታ ተቀምጧል። ካይዘን ስራ ቀጣይነት ያለው መሻሻልን ማረጋገጥ ስለሆነ በየጊዜው የሚያጋጥሙንን ችግሮች እየለየን በቀጣይ ቴክኖሎጂካሊ መስራት ያለብን ስራዎች ለይተናል። ለምሳሌ ሁሉም መዝገብ ቤቶች በአንድ ማዕከል ሴንትራላይዝድ በሆነ ሁኔታ ዳታውን አክሰስ ማድረግ በሚቻል መልኩ ስራዎችን ለመስራት ሂደት ጀምረናል። ከዚህም በተጨማሪ ደግሞ የመጀመሪያ ደረጃ ፍርድ ቤቱ ከህንፃው ሌላ ቦታ የሚገኝ ስለሆነ እዛ የሚገኘውን የመዝገብ አደረጃጀት ከማስተካከል በዘለለ ቴክኖሎጂካሊ ዳታ ኢንኮድ ተደርጎ የእያንዳንዱ መዝገብ የቀጠሮ ሂደት ለመከታተል በሚያስችል መልኩ ስራዎች ለመስራት እንደ እቅድ ይዘናል። ከዚህም በተጨማሪ ግን ኮሚቴው በየጊዜው ይሄ ቀጣይነት ያለው መሻሻል እንዲኖር የሚያስችሉ ስራዎችን የቢሮ አቀማመጥ ሊሆን ይችላል፣ እንዲሁም ደግሞ የአሰራር ስርዓት መዘርጋት ሊሆን ይችላል። ቢሮውን ምቹና አገልግሎቱም ደግሞ ቀልጣፋና ውጤታማ የሆነ እንዲሆን የሚያስችሉ ስራዎችን እየለየ በየጊዜው እቅድ እየተያዘ ስራዎች የሚከናወኑ ነው የሚሆነው። በዚህ ሂደት ውስጥ ደግሞ የኮሚቴው የሰራቸውን ስራዎች ሪፖርት ያቀርባል። በኃላፊዎች በኩል ግብረ መልስ እየተሰጠ በቀጣይ የሚሰሩ ስራዎችን እየለየን የማሻሻል ሂደቱ የሚቀጥል ነው የሚሆነው።
እንደ ምድብ ጽሕፈት ቤት በአደረጃጀትም ሆኖ በአገልግሎትም ሆኖ እንደዚሁም ደግሞ ምቹ ኢንቫይሮንመንትን ለተገልጋዩ ለውስጥ ሰራተኛውም ከመፍጠር አንጻር በሚገባ ይህንን ስራ ላይ የለውጥ መሳሪያዎችን ተግባራዊ ያደረግንበት ነው። በመፈለግ ጊዜን አታባክንም። በፊታውን የሆነ ዕቃ ስንፈልግ እንዴት ተደራጀ ስላልነበረ እሱን በመፈለግ ጊዜም ታባክናለህ፣ ጉልበትም ይባክናል። አሁን ግን ጊዜም ጉልበትም አይባክንም። በቀላሉ የምንፈልገውን ነገር እዛ እያነበብን ማስታወስ እንችላለን ማለት ነው። ከተጠቀምንባቸው የለውጥ መሳሪያዎች ከሚባሉት ካይዘን ነው። ካይዘን ደግሞ እንደምታውቁት ለውጥ ነው። ካይዘን በግንባር ቀደም ተግባራዊ ካደረግናቸው አንዱ ነው። ስለዚህ ይህ ማለት ደግሞ በተለይ በንብረት ክፍል ላይ በሰፊው ተግባራዊ ያደረግንበት ትልቅም ለውጥ ያመጣንበት ነው። ይህ ሲባል ለውጡ በሚታይ ደረጃ በኋላ እንግዲህ እናንተ መታየት ሆኖ በተለይ ንብረት አካባቢ የነበሩት ሁኔታዎች ኢቨን እንኳን ንብረት እንዴት እንደሚገባ እንዴት እንደሚወጣ በግልጽ የማይታወቅበት ፕላስም ደግሞ የአቀማመጡ ኤክስፓየር የሚሆኑ ንብረቶች የሚበዙበት የነበረ፣ አሁን ግን ብታዩት ሁሉም በሚባል ደረጃ በተደራጀ መልኩ በቀላሉ የውስጥ ተገልጋዩ የሚጠቀምበት የሆነበት ለውጥ የታየበት ኢቭን ለውጡ በአደረጃጀት በአቀማመጥ ሌብል ተደርጎ የተቀመጠ በመሆኑ በቀላሉ ማንኛውም ተገልጋይ የሚፈልገውን ነገር የሚያገኝበት ነው። እኛም የውስጥ ተገልጋዩ የረካበት ነው ማለት ይቻላል። በቁጥሩ ማውጣት ይችላል። 2001ም አለ። የተለያዩ መዝገቦች የ95 አሉ። 2003ም 2000 ማንኛውም ሰው ማውጣት ይችላል። ኮምፒውተር ላይ አለ፣ አልፋቤት አለ፣ ሁሉም ነገር የተደረጀ እንደ ቅርንጫፍ ጽሕፈት ቤት ካይዘን እጅግ በጣም ጠቅሞናል ማለት ይቻላል። ሌላው ይህንኑ ተከትሎ ላይብራሪ ላይም በሰፊው ሰርተናል። ላይብራሪ ላይ ማለት ነው ሚኒ ላይብራሪ፣ ይህንን ተከተለ ሚኒ ላይብራሪው በዋናነት ለቅርንጫፉ ጽሕፈት ቤት አቃቢያን ሕግ የአስተዳደር ሰራተኞች እንዲጠቀሙበት ይህንን ያደረግንበት ሁኔታ አለ። ካይዘን ቀጣይነት ያለው መሻሻል ስለሆነ በጣም አስፈላጊ መሳሪያ ነው። ካይዘን አይደለም ለተቋም ለግል ሕይወታችን ራሱ በጣም ጠቃሚ መሳሪያ ነው። እንደ ፍትህ ሚኒስቴር ደግሞ በጣም የሚያስፈልግ መሳሪያ ነው። ምክንያቱም ፍትህ ሚኒስቴር ከሌሎች ተቋማት በተለየ ብዙ መዛግብትን የሚያስተናግድ ብዙ መዛግብትን የሚያስተዳድር ተቋም ነው። ይሄ ደግሞ የአገሪቱ ሀብት ነው ማለት እንችላለን። ስለዚህ አገልግሎቱ የበለጠ ጥራት እንዲኖረው የተገልጋይ እርካታ ምር ጥሩ መስራት አለብን፣ የተሻለ መስራት አለብን። ስለዚህ የጀመሩትን ማስቀጠል አለብን፣ የተሻለ ስራ እንዲሰሩ ማድረግ አለብን። ያልጀመሩትን እንዲጀምሩ ማድረግ አለብን። ባጀት የሚያስፈልግ ከሆነ ከሚመለከቱ ጋር በመነጋገር መፍትሄ እንዲያገኝ ማድረግ አለብን። ስልጠና የሚያስፈልጉ ከሆነ ከንቃተ ህግና ትምህርትና ስልጠና ጋር በመተባበር ከካይዘን ዩኒቨርሲቲ መጥቶ ስልጠና እንዲሰጡ እንዲደግፉ የማድረግ ስራ መስራት አለብን።